ነው ግን ከስተመሮች እንዲጠቀሙ አንቺ በጣም በጊቫዌ ትታወቂያለሽ ወርቁላ ተጫለሽ ታዲያ ምን ነው ለኛ ፎሎ አዲስ ነገር የለም አለ ዛሬም ጊቫዌ አለ እሺ መስፈርቱ ምንድነው የኔን የቲክቶክ አካውንት ኮሜንት ላይ ሁላችሁም ሜንሽን አድርጋችሁ ምንም ላይክ ያላገኘ ሰው የዱባይ ላንድ ሰው ፍሪ ቲኬት ቪዛ ወይም ደግሞ ቪዚት ቪዛ ሰጣለሁ ቪዚት ቪዛ ወይም ቲኬት ሶ እዚ ቪዛ ላይ ሜርሲ ጎልድ ያረጋችሁ ሜንሽን አድርጉ ምንም አይነት ኮሜንት ላላገኘ ሰው ሴሌክት አድርጋ ወይ ቪዛ ወይ ቲኬት የፈለጋችሁ ትመርጣችሁ ማለት ሜርሲ ቴንክ ዩ በጣም እናመሰግናለን ስለዚህ ሙሉ ተከታተሉ በዚህ አጋጣሚ ብዙ ጥያቄዎች ይኖርናል እሺ እምትነግሪኝ ነገር ካሳመነኝ ቤቱንም መኪናውንም ትቼ ወደ ወርቅ ሄዳለሁ ማለት አይ በደንብ እንጂ እሺ ግን በዚህ አጋጣሚ ከተገናኘን አይቀር ስላንቺም አንዳንድ ነገሮች እናወራለን ሜርሲ ብዙ ጨዋታዎችን እንጫወታለን በጣም ብዙ ኢትዮጵያኖች አስተውለሽ ከሆነ እንመጣና የተማረን ያልተማረም ይሁን አንድ አይነት ፊልድ ላይ ነው የምንሰማራው ብዙዎቻችን አይተሽ ከሆነ ስራ ስትይራ ሴልስ ምናልባት ዶክተር ሊኖር ይችላል ምንም ሊኖር ይችላል ግን ሴልስ ነው የሚባለው አንድ አይነት የሆነ ተመሳሳይ ስራ ነውና ጎልድ ሱቅን ታውቂዋለሽ ማለት ይከብዳል ጎልድ ሱቅን ብዙ ቱሪስቶች መጥተው የሚጎበኙት ነው የወርቅ ገበያ ነው እዛ ቦታ ላይ ብትሄጂ ብዙ ኢትዮጵያውያን አታገኙ እንዴት ወደ ወርቅ ገበያ እንትን ላይ ንግድ ላይ ልትሰማር ይችላል ይሄ እንኳን ረጅም ታሪክ ነው ግን ባጭሩስ ነገር በደም ረጅም አድርገሽ ቢሆን እሺ እኔ እንኳን አዲስ አበባ ያለሁኝ ሜዲሲን ተማሪ ነበርኩኝ ግን ትምህርት ሳቆም በጣም ብዙ ሰዎች ለምን ይሄን ውሳኔ ወሰንሽ ብለውኛል ከቤተሰብ ጀምሮና አይ እኔ በቃ ያመንኩበት ነገር ነው ማደርገው ብዬ ነው እዚህ የመጣሁት ክላሴን ትቼ ማለት ነውና ስመጣ እኔም እንዳልከው ሴልስ ነው ምናስበው ምክንያቱም ያው ወደ ቢዝነስ ነው መግባት የምፈልገው የሆነ ቅጥር ውስጥ ሆነ እድሜ ልኩን በቅጥር ማሳለፍ ይፈልግ ሰው የለም ስለዚህ ከዛሬ ነገ የተሻለ እንዲሆን በቢዝነስ በሴልስ ላይ ነው የሚጀምረው ሰው እና ከ2000 ድርሃም ጀምሮ ነው ከ1500ም ጀምሮ አለ እኔ የገባሁት ግን ቪዛ ሰርቪስ ነው መጀመሪያ የገባሁት ቪዛ መስራት አረ በሙያችን እሺ ስቶሪን ባጭሩ ቲክቶክ ላይም ለቅቄ ነበር አላየሁም እሺ ቪዛ ሰርቪስ ቲኬት ምናምን ሰራ ነበር 2000 ነበር ደሞዜ በድርሃም እና ሳስበው ቆይ ይሄን ሁሉ ነገር መስዋዕት ከፍዬ የመጣሁት 2000 ድርሃም በኢትዮጵያ ስንት ነው 100,000 ማለት ነው በወር ስታስበው በኢትዮጵያ አሁን ባለው በፊት እንኳን ወደ 97 ምናምን ሺህ ነው እና ሳስበው ይሄን ሁሉ መስዋዕት ከፍዬ የመጣሁት ክላስ ምናምን ትቼ የመጣሁት እንዴት ለ2000 ድርሃም ነው ወይ እና ቤተሰብም በጣም ተጽዕኖ አደረጉብኝ እንዴት እንደዚህ አይነት ነገር ታደርጋለሽ ምናምን ብለው ማለት ነውና ባንድ በኩልም ደግሞ ይተማመኑብኛል የሆነ ያመንኩበት ነገር ማሳካት እንደምችል ስለሚያምኑብኝ በቃ ምንም ጊዜም ቢሆን ሰፖርት ያደርጉኛል ካላቸው ነገር እና በቃ እኔ ያሰብኩት በቃ አላቁመውና ለምን ሴልሱን አቁሜ ሌላ ነገር አልፈልግም ብዬ ደግሞ ወደ ሪል ስቴት ሴል ገባው ማለት ነው አሁንም ሴል ነው ግን አትሊስት ደረጃውን ከፍ አድርጌዋለሁ እና ሪል ስቴቶችን በጣም የኢንዲያኖች አሉ በጣም የሀበሻ እንኳን አለ ሁለት አሉ ግን የሀበሻ እንኳን አልሄድኩም ኢንተርቪው የነበረኝ የተለያዩ የሪል ስቴት ኤጀንቶች ጋር እየሄድኩኝ ሴልስ በደም እንደምሰራ ምናምን በድፍረት ምንም ልምድ የለኝም የሪል ስቴት ግን በቃ በድፍረት እሰራለሁ ኮንፊደንስ አለኝ በጣም የነገሮች እንደማሳካ ቅድም እንዳልኩ ማለት ነውና በቃ ገባሁኝ አንድ ሁለት ሪል ስቴቶችን ሸጫለሁ ከዛን ትንሽ ካፒታል አለኝ እንዳልኩ ሬስቶራንት ስላላየኸው ነው ቲክቶክ ላይና የተወሰነ ካፒታል አገኘሁኝ ከዛ አሁን ደግሞ ለምን ይሄን ደግሞ አላሻሽለውም ቲክቶክ ላይ ገለጽሽው ማስረጅ በጣም ለምን እንደዚህ እንዳልኩሽ ንገርሽ አሁን አላቋርጥሽም ብዬ ነው እንጂ በዚህ አጋጣሚ ካቋረጥኩሽ በጣም ከባዱ ነገር እኔም ተቀጥሬ አይቻለሁ አንድ ቅጥር ትተሽ ማለት አሁን እኛ ሀገር ነው በተለምዶ የቆጡና ወርድ ብላ ይባላል አይደል የተሻለ ደሞዝ አገኛለሁ ብሎ ወጥተሽ ያንን ማጣት በጣም ቻሌንጅ ያስከፍላል በጣም ቻሌንጅ ያንን በጣም ብዙ ሰዎች ፈርቶ ባሉበት ይቀመጣል ስለዚህ በደም ሰፋ አድርገሽ ብትነግሪኝ ብዙ ተሞክረናል ከቲክቶክ ላይ ከገለጽሽ በላይ በደም ባሰረተሽ ነገር እኔ 10 ድርሃም እንኳን አጥቼ የሚያበድረኝ ሰው አጥቻለሁ ስራ አቁመሽ ስራ አቁሜ ማለት ነው እና ደግሞ ዱባይ ውስጥ ሜትሮ መቼም ብዙ ሰው ይጠቀማል ያውቁታል ሜትሮ ማለት ባቡር ነው ባቡር ዱባይ ውስጥ ሜትሮ ነው የሚባለውና በነፃ ብዙ ጊዜ አልፌያለሁ
ሳትከፊ? በካርድ ነው የሚከፈለው። እኔ ሰው በከፈለበት እየሮጥኩ ገብቻለሁ ብዙ ጊዜ ማለት ነው። ይሄ ማለት ግን ወደ አንድ ወር የተሻለ ስራ አገኛለሁ ብለሽ ዋና ስራሽን ዋጋ ከፍያለሁ፣ ብዙ ዋጋ ከፍያለሁ። እና እንዳልኩክ እኔ የተከራየሁበት ቤት አጠገቤ ኢጂፕቲያኖች ምናምን አሉና 10 ድርሃም ጠይቂያቸው፣ ያኔ ብዙም ሀበሻ አላውቅም። 10 ድርሃም ጠይቂያቸው ለትራንስፖርት ምናምን ብዬ የለኝም ብለውኛል። እና አሁን ሳስበው 10 ድርሃም እኮ በጣም ተራብር ነው፣ እንዴት እንደዚህ ይሉኛል ብዬ ሳስበው እሱ ነው በጣም የሚገርመኝና ያው እንግዲህ አንደኛ እምነትም አለኝ፣ ከምንም በላይ እግዚአብሔርን አምነዋለሁ በምንም ነገር እንደሚያሳካልኝ። በራሴም ደግሞ እንዳልኩ ኮንፊደንስ አለኝ። ከምንም በላይ ከሁሉም በላይ ስራ ከመተው በላይ እኔ ትምህርቴ መተውኝ ነው። እንዳልኩ አዲስ አበባ 4 ኪሎ ነበረ ዶርሜ፣ ፍሬንዶቼ ራሱ ያውቁኛል አሁን። እና ዶርሜ እዛ ሆኖ ሰፈረ ሰላም ማር ነበረ ሜዲሲን ማለት ነው፣ በፍሬሽማን ኮርስ ወስደ ምናምን። እና እሱ መተው ነው ከምንም በላይ ለኔ ትልቁ ቻሌንጅ የነበረው እንጂ እዚህ ስራ መተው እንኳን በቃ ያለኝ ኮንፊደንስ 2000 ማ ልቀጠርም ካልሆነ እንደውም እመለሳለሁ ብዬ ነው ይሄን ሁሉ ነገር። በዚህ አጋጣሚ ግን ሜዲሲን ተማሪ ሆነሽ ሰራበታለሁ ወደዋለሁ ብለሽኛል ሙያውን አይደል? ወደ ዱባይ ለመምጣትና የተሻለ ስራ ለመስራት ነበር ያቆምሽው? በቃ ሳስበው ከድሮ ከልጅነቴ ጀምሮ እኔ ሰው የሚያስበው ቤተሰብ የሚገፋኝ ምናምን በቃ ዶክተር ሆኜ የተሻለ ደሞዝ ኖሮኝ ምናምን በቃ አሪፍ ስራ ብለን የምናስበው እንደ ድሮ ሰው ተምሮ በሆነ ነገር ፕሮፌሽናል ሆኖ ሰርጀሪ ራሱ በጣም ነበር የምፈልገው። ኖርማል ዶክተር ሳይሆን ሰርጀሪካል ዶክተር ነበር እኔ ህልሜ ነበረው ማለት ነው። እና ሳስበው 7 አመት ነው። ከዛ ደግሞ ቤተሰቦቼ ምናምን እነሱም በጣም ለስራ ያላቸው እንትን ከነሱ ነው የወሰድኩትና በቃ ሳስበው ለምን ትምህርቴን እንትን ብዬ በቃ ወደ ስራ ብገባ ይሻላል ብዬ ወሰንኩ ማለት ነው። እና እንደመጣሁ ደግሞ እንዳልኩ ወደ ሴልስ ነው የገባሁት። ቪዛ እንትን ብዬ የ2 ወር ቪዛ ቀጥታ መጥቼ ወደ ቪዛ ነው የገባሁት። ሴልስ ጀመርሽ? ሴልስ ጀመርኩ ማለት ነው። ቪዛ መሸጥ ነው? ቪዛ መስራት? ቪዛ የዱባይ ቪዛ። ከዛ ደግሞ ወደ ሪል ስቴት ገባሽ? እንዴት ግን 1 ወር ነው የቆየሁት። አልቆየሁም ብዙ ሪል ስቴቱ ላይ አይደለም። የቪዛ 1 ወር ነው። ከዛ ነው ወደ ሪል ስቴት ሙቭ አደረግሽ? ከዛ እስከ ሪል ስቴቱ እንዴት ነበር አወጣጥሽ እና ወደ ወርቅ አገባብሽ? ከሪል ስቴት ደግሞ ብዙ ባለ ሀብቶች ይመጣሉ ምናምን እንደዚህ የዱባይ ሎካል ሀብታም ባለ ሀብቶች አሉ። ከዛን በቃ በድፍረት አሁንም ደግሞ የሆነ ስቴፕ ሄድኩኝ ያንን ስራ አቁሜ ማለት ነው የሪል ስቴቱን። እሱን ሳቆም ማቃቸው እንዳልኩ ባለ ሀብቶች አሉ። ከዛ ባለ ሀብቶች ውስጥ በጣም የተዋወቅኩት በጣም ጥሩ ሰው አለ። እሱን በቃ እኔ ይሄን ያክል ብር አለኝ አብሬክ ወርቅ መስራት ፈልጋለሁ አልኩት። እሱ ደግሞ ሱቅ አለው በጣም ትልቅ ሱቅ፣ ቤተሰቦቹ ፋሚሊ ናቸው እዚህ ሎካል ነውና በቃ አብሬክ መስራት ፈልጋለሁ አልኩት። ኦኬ አለኝ። እሱም የተወሰነ ከራሱ እኔም ደግሞ ከራሴ አድርጌ አሁን ያለውበት ደረጃ ደርሰናል ማለት ነው። ወደ ወርቅ ንግድ ገባሽ ማለት ነው? ኦኬ። እንዴት ነው ግን አዋጭ ነው? በጣም አዋጭ ነው ለነጋዴው? ኦኬ።